يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان. ጋይስ አንዴ ኮፒ ሊንክ አድርጉ። ሪፖርት እያደረጉሽ ነው እያሉ ነው ያርጉት። እኔ ምን አገባኝ? ሌላ አካውንት ከፍታለሁ። አጠፋኝ ዛሬ። ቁጭ በል ዝም ብለህ። ለዛሬ ነው እንዴ? ምን አስደነገጠ? እኔ እንጃ። ሰርፕራይዝ እንኳ ዘመናዊ ሙስሊም ነኝ አልኳቸው እኮ። ይሄ ሁሉ ህዝብ ላይ ሙዲያሽ እንደበሩ ኧረ እኔ ሙድ አልያዝኩም። ባላ እንዳታሰድብኝ ሩች። እኔ ሙድ አልያዝኩም። ዘመናዊ ነኝ ያልኳቸው። ዘመናዊ ስንት ነገር ተባብላችሁ ስንት ነገር ቃል ተገባብታችሁ አንዴ። ኧረ ያንተስ ከፋ። ኧረ ተው እንዳታስቀጠቅጠኝ ዛሬ። ምንድን ነው? ቆይ ምኑ? አይ እንደዚህ ሆኖም እኮ ቅጣት እንደ ድሮ የለም ሩችዬ፣ አይዞህ። እኔ ጨዋ ሆኛለሁ። ሻወር የለም። ቆይ አንቺ ምንድን ነው? ቆይ አካውንት ያዘጉብኝና ተናድጄ ይኸው ፀጉሬን ከፍቼ መጣሁ። ዮኒ ማኛ ቤት ስገባ እግር ማንሳት አምሮኛል ስል ቆርጠው ፖስተው ከዛ አካውንቴን ዘጉት። ፍሬ ለምን እግር ማንሳት አማራት ተብሎ እኔ ደግሞ ይኸው ራቁቴን መጣሁ። የባሰ እልኸኛ እኮ ነኝ እኔ። እልኸኛ ነኝ። አይችሉኝም። አሁን ራቁትሽ ነሽ እንዴ? አዎ ከታች አረራችሁ። አካውንቴን እኮ ዘግቶበት። ይሄ እኮ አዲስ አካውንት እኮ ነው ራችሁ። እኔ እንጃ። እንግዲህ እኔ አንድ ቀን ላይቭ ላይ ሳይ ነበር ብዙ ነገር። ምንድን ነው የምትፈልጊው? ትንሽ ጊዜ እንዲሰጥሽ ነው የምትፈልጊው? አዎ አንደኛ ስለ እስልምና ማወቅ ፈልጋለሁ። ብዙ ማላቃቸው ነገር አሉ። እንዴ ሳታውቂ ነው እንዴ ሙስሊም እና ሰክሬ አይደለ እንዴ አርብ ቀን ሙስሊም የሆንኩት እኮ። እኔ እኮ ቀዳሜ እኮ ስነሳ ራሴን ሙስሊም ሆኖ እኮ ነው ያገኘሁት። እንዴ ምን ሆነ ነው? ጠጥቼ እኮ ነበር ዛን ቀን አርብ አይደለም ፓርቲ ነበረ እኮ። ይሄ ነው ሪያሊቱ። እኔ ውሸት አልወድም፣ እውነት ነው የምናገረው። ጋይስ አንድ ሺህ ሙሉ ልቅጣው። ሙድ ይያዛል። ማንም ሙድ ያዘው? እኔ ወላሂ ሙድ አልያዝኩም። ኖ ሰክሬ ነበር ያለሽ እንዴ? ታዲያ ያ ሁሉ ሰው ቁጭ ብሎ ባለበት ተቀበለሽ እና ታዲያ በንጋታው ነው ትዝ ሲለኝ ሙስሊም ሆኜ ያደርኩት። እንዴ ታፕታፕ ኮፒ ሊንክ አድርጉ። ኧረ ጠዋት ላይ ስነሳ ቲክቶክ ላይ ስገባ ራሴን ሙስሊም ሆኜ ያገኘሁት ማለት ነው። ከዛ ጓደኛዬ ጋር ደውዬ እንዴት ነው ስላት ትናንት ሙስሊም ሆነሻል አለችኝ። ተመቸኝ። እኔ ድሮም ሙስሊም ወዳቸዋለሁ። ኦኬ አልኩት። ሰክሬ አይደለ እንዴ አርብ ቀን ሙስሊም የሆንኩት እኮ። እኔ እኮ ቀዳሜ እኮ ስነሳ ምድረ ሰካራም ይቅርታ። ያው እህታችን ሐሙስ ማታ ጠጥታ ሰክራ ነበር። ጁማ እንግዲህ በሰከረችው መንፈስ ሸሃዳ ይዛ ነበር። ቅዳሜ ስትነሳ ለካ እሷ ሂጃብ ለብሳ ነው ራሷን ያየችው።
እኔ ግን ጥያቄ አለኝ። ይህንን መጠጥ ማን ነው ኢትዮጵያ ውስጥ የጀመረው? ማን ነው ሰውን የሚያሰክረው? ህዝቡ ሰክሮ ያለበትን ሁኔታ እንደማያውቅ የሚያደርግ መጠጥ በየቦታው እየከፈተ ህዝባችንን እያሳከረ ሸሃዳ የሚያስይዝ የተረገመ ሰው ነው። ወላሂ ተረግማቸዋል። በየቦታው በየበረንዳው በየቀበሌው በየክፍለ ከተማው መጠጥ ተከፍቶ ሰው እንዳለ በቀጥታ ለካ ሌላ ነገር ውስጥ የገባ ነው። ሰው ኖርማል አይደለም ማለት ነው። ሰክሮ ነው እንግዲህ ሀገሪቷን እየበጠበጠ ያለው። የተከበሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢነ ሚን ዓላማት ሰዓቲ አን ዩሽረበ አልኸምሩ ወዩንፈረ ዚና ወየስቡተ አልጀህሉ ወይሩፋ አልዕልሙ ይላሉ። የተከበሩ የአላህ መልእክተኛ ከቂያም ምልክት አንዱ የሆነው መጠጥ በየቦታው ተከፍቶ ሰው እንግዲህ እንዲጋበዝ የሚያደርግ ሰው ነው ይላሉ። መጠጥ በየቦታው መብዛቱ የቂያማ ምልክት ከቂያማ ምልክት አንዱ ነው ማለት ነው። ስለዚህ እህታችን ያው አልሐምዱሊላህ እኔ ግን በእስልምና በጣም ነው የምኮራበት። ምክንያቱም በፊት እንግዲህ ምን አይነት ሁኔታ ላይ እንደነበርሽ እናቅሻለን። ሸሃዳ ስትይጂ ግን አምረሽ ተውበሽ በሂጃብ በስትር በሚያደርግሽ ልብስ ተለብሰሽ ስትመጪ ሁሉም ሰው ተደስቶ ነበር። ግን አሁን ግን በጣም አዝነናል። ችግሩ አንቺ ሳይሆን የመጠጥ ነው። ችግሩ መጠጥ ነው። ስለዚህ እኛ ከዚህ በኋላ መጠጣ ሰው አናምንም ማለት እኮ ነው። አልሐምዱሊላህ ሙስሊም ያደረገኝ ጌታ መጥፎ ነገር በኔ ላይ ነው ያደረገኝ ጌታ